በዚህ በሰለጠነው ዘመን አይኔን ግንባር ጆሮ ዳባ የሚባል ነገር የለም። ከእይታ የሚሰወር ከጆሮ የሚሸሸግ ቅንጣት እንኳን ማግኘት አይታሰብም። እኔም ዛሬ የታዘብኩትን በካሜራ እይታ ውስጥ የገቡ በገሃዱ ዓለም ደግሞ ትንግርት የፈጠሩ ለተመልካች አስደንጋጭ ለሰሚ ደግሞ ጉድ የሚያስብሉ እውነተኛ ክስተቶችን ለእናንተ ውድ ቤተሰቦቼ ላፍታ እንካችሁ እላለሁ። የተሰማችሁን ብሎም ትዳስሰው ዘንድ ይገባል የምትሉትን ኮሜንት መስጫው ላይ ወየ በሉኝ። ወደ ቪዲዮ ቫኒሽድ ፖርታል። አንድ ባልና ሚስት ወደ ገበያ ማዕከሉ የመኪና ማቆሚያ መኪናቸውን ይዘው ይገባሉ። ከመኪናው ጀርባ ሲቆሙ አንድ እንግዳ ነገር በመፈጠር በድንገት ፖርታሉ ይከፈታል። ባልየው የማወቅ ጉጉት ስላደረበት በሌላኛው በኩል ምን እንዳለ ለማየት ወደ ውስጥ ይገባል። ነገር ግን እንደተሻገረ ፖርታሉ ከኋላው ተዘግቶ በሌላኛው በኩል ያጠምደዋል። ሚስቱ በፍርሃት ተውጣ ለእርዳታ ብትጣራም አውሬ ይሁን ገደል ያልታወቀው ነገር ዋጥ ስልቅጥ አድርጎት ይሰወራል። የት እንደሄደ ምን እንደሆነ ማንም አያውቅም። ነገሩ እሪ በከንቱ ይሆንባታል። እናም እሷ ማድረግ የምትችለው ነገር ቢኖር ባሏ እስኪመለስ ድረስ በተስፋ መጠበቅ ብቻ ነው። ስውር ጥንካሬ። መንገዱን እየቀረጸ ያለ ሲሲቲቪ የማይታመን ነገር ያዘ። አንዲት ልጅ የሆነ ነገር ከእጇ በመውደቅ ወደ መኪና ስር ይንከባለለባታል። እሷም ተንበርክካ ነገሩን ለማየት ትሞክራለች። ነገር ግን እጇ ከመኪናው ስር ሲደርስ አንድ የማይታመን ነገር ተፈጠረ። በአንድ እጇ ብቻ መኪናውን ሙሉ በሙሉ ታነሳዋለች። የማይቻል ይመስል ቢሆንም እሷ ግን መኪናውን ማንሳት ብቻ ሳይሆን ምንም ሳትቸገር ጭራሽ ትገፋዋለች። ልጅቷ ጥንካሬዋን ሙሉ በሙሉ የምታውቅና እንደዚህ አይነት ልዕለ ኃይል እንዳላት የተረዳች አይመስለኝም። ብቻ ቀረጻው ይህን የመሰለ ነገር እንዴት ሊሆን እንደሚችል በመጠየቅ ሁሉንም ሰው በድንጋጤ ውስጥ ጥሏል። የጥላ ሰልፍ። በጓዳላጃራ ሜክሲኮ በሌሊት የደህንነት ካሜራ ለማመን የሚከብድ ነገር ይመዘግባል። መጀመሪያ ላይ መንገዱ ባዶ ይመስላል። ነገር ግን ጥቁር ጭስ ድንገት ብቅ ይላል። ቀስ ብሎ በመንገዱ አቋርጦ የሚራመድ እንደ ጥላ ያለ 5 ጨለማ ተፈጠረ። መናፍስት ይመስሉም ነበር። ባለሙያዎች ቀረጻውን ከገመገሙ በኋላ ካሜራው ያነሳውን ማመን አቅቷቸው በድንጋጤ ይቀራሉ። የተጠለፈ ጎዳና። ስለ አስፈሪ ነገሮች ሰምታችሁ ይሆናል። ነገር ግን ይህ የተለየ ስሜት አለው። የደህንነት ካሜራ በምሽት ባዶ ጎዳና ላይ ቀረጻውን እያደረገ ይታያል። ከማይታወቅ ቦታ አንድ ባለ 3 እግር ሳይክል ማንም ሳይነዳው በራሱ መንቀሳቀስ ጀመረ። ግን ዋናው ነገር ያ አልነበረም። በዚያው ቅጽበት አንድ ነጭ መንፈስ በህንፃው ጣሪያ ላይ በቀጥታ ካሜራውን እያየ ይታያል። ከዚያም ይሰወራል። እና አሁንም በዚህ አላበቃም። መንገድ ላይ የተኛውም ሰው በድንገት ነቅቶ የሆነ ነገር መፈለግ ጀመረ። ምናልባት እንግዳውን ህልውና ተገንዝቦ ይሆናል። በእርግጠኝነት ይሆናል ብዬም አምናለሁ። የሚጠፋ መንፈስ። አንድ ሰው ነገሮችን ለመከታተል የቤቱን ካሜራ ወደ መንገድ አዙሮት ነበር። ግን አንድ ቀን ምሽት ማንም ያልጠበቀው ነገር ቀረጸ። በመንገዱ ላይ አንድ ምስል እየሄደ ነበር። መጀመሪያ ላይ ሰው ይመስላል፣ ግና አንድ የማያስደስት ዝርዝር ነገር ነበር። ይህም ጭንቅላት አልነበረውም። ምንም ስህተት እንደሌለበት ሰውነቱ ይንቀሳቀሳል። መኪና ከሌላኛው አቅጣጫ ሲመጣ በእርጋታ መንገድ ላይ ሮጠ። ያም ጭንቅላት የሌለው ምስል በቀላሉ ወደ አየር ጠፋ። አልሮጠም ወይም አልተደበቀም። በቃ ጠፋ። ይህ ተራ ሰው ሳይሆን በዚያ ምሽት በጎዳና ላይ የሚርመሰመስ መንፈስ ነበር።
ቅጽበታዊ መጥፋት። አንድ ዴሊቨሪ ጋይ የታሸጉ ዕቃዎችን በተቀባዩ በር ላይ አስቀምጦ ወደ ትራክ መኪናው ሲመለስ አንድ እንግዳ ነገር ይከሰታል። በድንገት ጭራሽ እንደሌለ ተሰለበ። ስልኩ መንገድ ላይ ወደቀ። ነገር ግን ምንም ዱካው ሊገኝ አልቻለም። የት እንደሄደ ማንም አያውቅም። አንዳንዶች ምናልባት በቴሌፓቲ ወደ ሌላ ቦታ ተልኮ ሊሆን ይችላል ብለው ያስባሉ። ከዚያን ጊዜ ጀምሮ ግን ማንም ስለ እርሱ የሰማ ወይም እንደገና ያየው የለም። ሚስጥሩ ሳይፈታ ይቀራል። ይህም ክስተት ሁሉም ሰው ግራ እንዲጋባና እንዲደነቅ አድርጓል። ውድ ተመልካቾቼ እስከዚህ እየተከታተላችሁኝ ከሆነ ላፍታ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንቀጥላለን። የሰማይ ጠለፋ። አንዲት ሴት በሳይክል እየተጓዘች ሳለ በድንገት በዙሪያዋ የሆነ እንግዳ ነገር ተሰማት። አየሩ በጭንቀት የተጣበበ ይመስላል እና ነገሩን ከማጣራቷ በፊት የማይታይ ኃይል ወደ ሰማይ ወሰዳት። እሷም ያለ ምንም ዱካ ጠፋች። ዳግመኛም ታይታ አይታወቅም። በኤሊየኖች ተጠልፋ ይሆንን ወይስ የጥልቁ ነገር ነበር? ከሌላ ግዛት የመጣ ኃይል? ምክንያቱ ምንም ይሁን ምን ጥያቄዎችን ብቻ በመተው ጠፋች። የት እንደደረሰች ማንም አያውቅም እና የሷ መጥፋት በዚያች ከተማ ውስጥ ካሉ በጣም አሳዛኝ እንቆቅልሾች አንዱ ነው። ጠባቂው ጥላ። አንድ ሰው ወደ ቤት እየሄደ ሳለ የጭንቀት ስሜት ተሰማው። አንድ ሌባ ከኋላው እየተከተለው ነበር። እናም ልክ ሌባው ሰውየውን ስቦ መሬት ላይ እንደጣለው እንግዳ ነገር ተፈጠረ። አንድ ጥላ መሰል ፍጡር ድንገት በመከሰት ሌባውን ገጠመው። ሌባውም ፈርቶ ወዲያው ሮጠ። ሰውየው ግን ግራ በመጋባት ይንቀጠቀጣል። ምን እና ማን ሊረዳው እንደመጣ ምንም አላወቀም ነበር። ለመጠበቅ የሚሞክር መንፈስ ነበርን? ምናልባት እንደገና ስላልታየና ሰውየው እሱን ስላላወቀውም ሊሆን ይችላል። የምትደንስ ሴት። አንድ የቤት ባለቤት በሌሊት ሊተኛ ሲል እንግዳ ነገር አይቶ ነበር። በሱ መስኮት በኩል በባዶ መንገድ ላይ አንዲት ሴት በቀስታ እየደነዘች ነበር። መጀመሪያ ላይ እንግዳ ነገር ይመስላል፣ ነገር ግን ምንም ሚስጥር አልነበረውም። ከዚያም ደነገጠችና ቆም ብላ ፊቷን አዞረች። ኢንተርኔት ላይ ብዙ ሰዎች ሌሊት ላይ ብቻዋን ከምትታየው ሰርቢያን ዳንሲንግ ሌዲ ተብላ የምትታወቀው አስፈሪ ሴት ልትሆን ትችላለች ይላሉ። እናንተን ድንገት ከተመለከተች ቀጣይ ኢላማ እናንተ ናችሁ ማለት ነው። እናም አንዴ ወደ አንተ ስትዞር ማድረግ ያለብህ ብቸኛው ነገር ከመቅጽበት መሮጥና ማምለጥ ብቻ ነው። ውድ የላፍታ ቤተሰቦቼ በዛሬው ፕሮግራም ለተመልካች የሚረብሹ ለሰሚ የሚሰቀጥጡ ነገር ግን እውነት መሆናቸው ግልጽነት ያለው የካሜራ ቅጂዎችን በማቅረብ በላፍታ የዩቲዩብ ቻናሌ እያስዳሰስኳችሁ እገኛለሁ። እናንተም ይህ ቪዲዮ ብዙዎች ዘንድ እንዲደርስ ላይክና ሼር በማድረግ አበረታቱኝ። በቀጣይ እንዲህ አስደማሚ ትዕይንት ይዤላችሁ ከች እላለሁ። እስከዚያው መልካም ቆይታ። ቻው።